بسم الله الرحمن الرحيم فاسألوا أهل الذكر إن كنتم لا تعلمون الله أكبر الله بارك الله فيك يا أختنا الكريمة الله يجعل أولادك علماء سلفيين سنيين يا سلام عندي أين سيت على معناتنا الحمد لله الحمد لله برو جمو يسيت وبتوا من ولاينا في توان كجلسي وأما ما يسلك كون كما كرو كاسمك كرتشو إن بيكالا تارك السلام راجع كونه كافرنا ككافر قام نور الشلم إخواني مبتدعنا وددنا ألانا يا زنجيرو قنجو إلا كاسيتاتشو سيدياتشو مطافتاتشو درساتاتشو محاضراتشو على بداوتشي المراك قد الإسلام هي قداش يروبنا وعندنا سيدنا كلاك لو مياسكروا شيكوش بتلاقي كلل إما جهال وإما متساهلون وإما إخوانيون ሐዋሳ ዩኒቨርሲቲ የቂራት ማዕከል ይህንን በሼኽ አብዱል ሐሚድ ያሲን የተዘጋጀውን ትምህርት ሲያቀርብሎ ደስታ ይሰማዋል። ሐዋሳ ዩኒቨርሲቲ የቂራት ማዕከል እጁጋ ዜት ተሰራለት ወይም ደግሞ ሽብሽብ የሆነ የእጅ ቅርጽ የሚያሳይ ጅልባብ ሸሪዓው የሂጃብ መስፈርት የሚለይ ነው ወይ? ያው እጅጌ ያለው ማለት ወይ እጅጌ የተሸበሸበው ያኒ እንትን ጅልባብ ለሴቶች አሁን ትንሽ ቅርጻቸው ያሳያል እንደዛኛው አይሆኑ እጅጌ የሌለው ነው ጅልባብ መሆን አለበት ሴቶች መላ ሰውነታቸው አውራ ነው ደግሞ ያው እንግዲህ መወስወስ ሁኔታ አላህ እነሱን አስውቦ እንግዲህ ለፍትና ፈልቋቸዋልና ያኒ ሙሉ መሆን አለበት እንጂ እጅጌ ያለው አሁን ለፍትና ያጋልጣታል ስለዚህ ይሄ መደረግ የለበትም እጅጌ ባጭሩ ይሄ ነው እንግዲህ ኢንሻአላህ والله اعلم አንዲት ሴት ከህፃናት ወንዶች የምትሸፈንበት የተቀመጠ የእድሜ ክልል አለ ወይ? አሁን ሪጃል የሚባለው ባሊጉ ነው አስለን እንግዲህ ምንድነው ባሊጉ አቂም አዳም ደረሰ ከሆነ አቂም አዳም ካልደረሰ ግድ አይሆንባትም ነገር ግን ከ9 ከ10 አመት ካለው ማለት ያለ ከሆነ ልጅ ከዛ ጀምራ እስከ ላይ ያለው ብትሸፈን ነው እንጂ ያው አቂም አዳም ካልደረሰ ያው እንግዲህ ያው የሪጃልነት ሁክም የለው ሁክም ከሌለው ያው أوتي في الذين لم يظهروا على عورات النساء የሴቶችን አውራ ማያውቁ ወይም ደግሞ እነሱ ለማገናኘት አቅም የሌላቸው 10 አመት ሳይሞላው ሴትን ሊድፈር ቢልም አይችልም ስለዚህ ሴቶችን እዛን እንግዲህ ስለ መሸፈን ግድ አይልም ነገር ግን ከ9 ጀምሮ ባለ አደባን ማለት ነው ወላ አቂም አዳሙን ባይደርስ ልትሸፈንበት ዋናው ይሄ ነው ያው ብሉግ የሚባል አቂም አዳም መድረስ ወደ አራት ነገር አይውታል አንደኛ ወንድም ሆነ ሴት 9 አመት ከደረሱ በኋላ መኒ ከረጩ ሴት ከሆነች ደግሞ ሀይድ ካየች እንዲሁም ደግሞ ሌላው ደግሞ ምንድነው 15 አመት የደረሰና የደረሰች ከሆነ ይላሉ ሌላው ደግሞ ያኒ ሐውለ الفرج ማለት ያኒ ዙሪያ አፍረተገላቸው ላይ ጸጉር ያበቀሉ ከሆነ በዚህ ነገር ብሉግ አቂም አዳም መድረስ ይገኛል ይላል ሌላኛውና አቡ ሐኒፋ ሸረጡ ተነፊያዎች 18 አመት መድረስ 16 አመት መድረሱ ብዙ ኢቲባር የለውም ዋናው 15 አመት መድረስ ነው ይሄ አራት ነገር ከአራት አንዱ ከተገኘ አቂም አዳም ደርሷልና በሱ መከናነቧ ዋጅብ ሆነባታል ከغيره من الرجال والله اعلم ሴት ልጅ ከመህረሞቿ ግልጽ ልታደርጋቸው የሚፈቀድላት ክፍሎች የትኞቹ ናቸው? ማህረም ማለት አጎቷ እንዲሁም ደግሞ ወንድሟ ልጅ እህቶቿ ልጆች እና የባሏ አባት ወይም አማቻው ወይም ልጇ የሚያገባ ወይም ወንድሟ ወይም በአባት በእናት በሁሉም የሚጨምሩ ማለት ነው ወይ በአባት በእናት ወይ በአባትና እናት የሚጨምሩ ወንዶች ከሆኑ ጸጉሯን አንገቷን ፊቷን እጇን ምንዋን ይሄ ልትገልጽ ወንጀል ይባላል የተወሰነ ማለት በይነስረው ሩክባ ያለው ይላሉ ቢሆንም ግን ጡቷን ምንዋን ትግለጽ ማለቱ ትንሽ ብዙም አይደገፈም ካንገት በላይ ያለውን መግለጽ ትችላለች ጸጉሯን ሴት ልጅ መግለጽ አጅነቢ ማይሩባት ሰው ጋር ትችላለች ነገር ግን መላእክት አይገባም ይላል መረጃው ሁለት መረጃ አለው ለዚህ አንደኛ አንድ ቀን ነብዩ አለይሂ ሰላም ከአይሻ ጋር ተኝተው ባሉበት ጅብሪል መጥቶ ከደጅ ጠራቸው እንዳይገቡ በተኛችበት ጸጉሯ ተገልጸው ነበር ይላል ሰይ ሙስሊም ኪታቡ ጀናኢዝ ላይ ይናገረዋል ከዛ ተነስቶ ሄዱ ከዛ ተነስታ ሄደች ቂሳው ረጅም ነው ጅብሪል መጥቶ እኮ ነው የጠራ እንዳይገባ ጸጉርሽን ገልጸሽ ነበር
ወለዛሊክ ቃል ሸይኹ الاسلام ተይሚያ ረሂመሁላህ ሴትያ በቤት ጸጉሯን መግለጽ ትችላለች ነገር ግን ትንሽ መላኢካ ከመራቁ አኳያ እንጂ ኢንሻአላህ አጅነቢ በዚህ ዙሪያ ይሄንን ለመግለጽ ትችላለች ተወሰነ ማውል በእነሱ ሩክ ይላል ነገር ግን ይሄን ብዙ ያኔ ኢቲባር የለው والله اعلم ቤተሰብ አውቆ በቃል የሚጠባበቁ ልጆች ኒካህ ከማሰራቸው በፊት ሀዲያ መለዋወጥ ይፈቀዳል ወይ በቃል እንግዲህ ያው ቃል ገብቶ መቆየቱ በመሰረቱ ያው በቀጥታ حرام ነው እንለው ምናልባት ቀስ በቀስ ቃል ከተጋቡ የሆነ መቀራር እሷም ልቧ ላይ ታሰፍረዋለች እሱም ልቡ ላይ ያሰፍራታል ከዛ መዋደድ ይኖራል መደዋወል የሆነ መገባበዝ ወክ ማለት የሆነ ቡና ሻይ መጠናናት ምናምን ጉድ ይፈላል እንግዲህ እንደሚሉን ነገር ከላሙን ثم ሰላሙን ثم ابتسامቱን ثم ሊቃኡን ይላሉ አረቦች ንግግር ነው ሰላምታ ነው ፈገግታ ነው መጨመር ነው ይላሉ ያ እንዳይሆን ግን ያው ከተስማም ወዲያውኑ ኒካው ማለት ነው አሰር ወይም ሸፕ ቢደረግ በጣም ይመረጣል ዋናው ይሄ ነው ተስማምተው ቁጭ ካሉ ወደ ወንጀል ካልደረሰ حرام ነው እንለው ግን አሁን ጊዜ በጣም አደጋ በዛን ኢማናችን ደካማ ስለሆነ ተቋጭ የመነመነ ስለሆነ የሁኔታ እንዲከማ ትንሽ ሰብራ ንክ በወሰነበት ወዲያውኑ ተነጋግረን ተስማምተን አፈጣጥነን ወይም አፋጥነን ቶሎ ኒካው ቢታሰር ነው የሚመረጠው ነገር ግን ወንጀል ላይ ካልደረሱ ያው ማስማማታቸው ወንጀል ነው እንለው መገባበዙ ወንጀል አይሆንም እንደ አካባቢ በሂል ማለት ነው የተሰጣጡን ነገር ምናልባት ካልተስማሙ ኒካው ማለት እንትኑ ኒካቸው ወደ ማሰር ካልደረሰ ካፋረሱ ያኒ ሚተውላትከው ይተውላታል ምትመልስከው ይመለሳል እንደ ሁኔታው ሆነ والله اعلم ሌላው አንድ ወንድ እና አንድ ሴት ብዙ ክፍል ባለው ቤት ውስጥ ሌላ ክፍል ውስጥ ሰው ይያለ እነሱ ደግሞ በአንድ ክፍል ውስጥ መሆናቸው እንዴት ታያል ለምሳሌ ሐኪም ቤት ውስጥ አንዲት ሴት ከዶክተሩ ጋር ብቻዋን አንድ ክፍል ውስጥ መሆኗ ኸልዋ አደረገች ይባላል ወይ አሁን ማለት ሰው ያይ ካልሆነ በሩ ሚዘጋ ወይም ጠባብ ሆኖ ከሰው ሚሰወሩ ከሆነ ኸልዋ ይባላል ሰው ያለበት እንዲ በቅርብ ሰው ካለ እንዲጋ ቢሆን እሱ ሚታይ ሆኖ ሰው ካለ ይቻላል ለዚህ ብሎ ነብዩ አለይሂ ሰላም አስማ ቢንት አቢ በክር ሲዲቅን መንገድ ላይ አንድ ቀን አገኘዋት እዛ ገመሉ ላይ እንግዲህ ከራሳቸው ጋር ሊጭኗት ወይም ደግሞ ለፈናጧት አስበው ነበር ግን እንቢ አለች ይላል ይሄ ሰው በቅርባቸው ነበር ይላሉ ለዚህ ብሎ በዚህ መሰረት يعني በውባሉ ለማዎቹ ማለት ነው በክላስ በክፍል በዚህ በቦዳ በጎን በቀኝ ሰው ቢኖርም ክላስ ላይ ብሎ ዚክ ሆኖ ካሉ ሰው ማያቸው ከሆነ ኸልዋ የሚባለው ይሄ ነው والله اعلم አንዲት ሴት ከአባቷ ከወንድሟ ወይም ከአጎቷ ጋር ሰፈር ብትወጣና ማደር ቢኖርባቸው መንገድ ላይ ከነሱ ጋር ማደር ትችላለች ወይስ ለብቻዋ ነው ክፍል መያዝ ያለባት አይ ችግር የለም እነዚህ አጅነቢ አይደሉም አጅነቢ ካልሆኑ ኸልዋም حرام አይሆንም ሰፈር መሄድ حرام አይሆንም አብረው ማደርም حرام አይሆንም ቢሆንም ግን አብረው ባይተኙ ጥሩ ነው ይላሉ ተወሰነ ማዎች በስሜት መንፈስ አታ እናቱን ልጁንም ማየት አይቻልም ይወጋጣኒ አላ ናቀር ግን አጅነቢ አይደለችም ላቢታን رجل عند امرأة إلا أن يكون ناكحا أو ذا محرم አንድ ሰው ከሆነ ሴቲያ ጋር ማደር አይችልም ወይም ባልዋን ካልሆነ ወይም ደግሞ ማህረም ካልሆነ በስተቀር ብለዋሉ ያው አጅነቢ አይሆኑባት መጎቷ ባቷ ወንድም ወይ ኢንሻአላህ እሺ ሌላ ጥያቄ አንድ እናት ያለፈው ጾም በኡዝር ምክንያት 8 ቀን ያጾመችው ቀን አለባት አሁን ግን የ8 ወር እርጉዝ ነች እንዴት አድርጋ ነው ቀላ ማለት ያለበት ማለት ቀደም ሲል ረመዳን ከማለት ከወጣ በኋላ በተወሰኑ ወራታት አሁን ወደ እርግዝና ትንሽ ሳይሄይልና በዛ ሳይል ማለት ነው መጾም ትችል ነበር እንግዲህ ያው ለመጾም ትችል ይሄኔ ሌላ ኡዝር ከመጣባት ኢንሻአላህ ያው አሁን አችለም ከቻለች ማለሽ ለዛ ያው ረመዳን ጾማ በቀጣዩ 8ቱን ቀን ትከፍላለች የሆነ ከፋራ ቢሰጥ ይመረጣል ኢንሻአላህ ሌላው ያደረውን ሲወርቅ ተስማምተው ይችላል አሁን ወርቅ ወንድ የወርቅ ጥርስ ማስተካከል ይችላል አው ኡስማን አድርጎታል እና ደግሞ ለኡዝር ይፈቀዳል ይላል አፍንጫው ከተገነጠለ ለጥርሱ ማሳዝ ይቻላል ለጌጥ ብሎ ለቂንጦት ብሎ ግን ወርቅ ማድረግ ያንገት ሀብል ወይም ደግሞ እንዲ ቀለበት ማድረግ ወንጀል ነው ካለ ኡዝር በቀር الله اعلم ይላል ኒቃብ ግዴታ ነው ይላል ኒቃብ አሁን ከሆነ ትምህርት ቤት ሻርፕ ጠቅለን ፊታችን ላይ መግባት እንዴት ታያል
የትምህርት ቤቱ ይቀመጠልን አይደለም ሌላው ማለት ነው يعني ንቃብ ዋጅብ ነው የሚለው ትምህርት ቤቱ እኔ አይመለከተኝም እሱ ንቃብ ዋጅብ ነው ምናልባት ንቃብ ሲባል ፊትዋ ላይ የሚደረግ በፊት ልክ የሚሰራ ለአይኖቿ እንደ ቀዳዳ ነገር ያለው ማለት ነው ንቃብ ማለት በአስል እንደና ንቃብ ወይ እንደና ሊሳም ወይ እንደና ቡርቁዕ ሊሳም የሚባለው እስከ አፍ ድረስ የሚሸበቡበት ነው يعني ቡርቁዕ የሚባለው እንደ አይናር ወይም ደግሞ እንደ አይድር ግቤ ማለት እንደ መነጽር ከታች ወደ ላይ እንደዚህ የሚወጣ ነገር ነው ንቃብ የሚባለው ሙሉ ጨርቅ ነው ፊቷን የሚሸፍን ማለት ነው ንቃብ ከማቃል ኢብኑ ሀጀር ወነዋ ወሸውካኒ ማለት ነው እኛ እንግዲህ ዋጅብ ነው እንደ እስላም ራጂሁ ቀውል ዋጅብ ነው አንዳንድ ሰዎች ሱና ነው ብለው ተሳል የሚያደርጉ አሉ ዑለማዎች ነው ተከላልፈዋል ነገር ግን ዋጅብ ነው የሚለው ረጅሃል ቀውል الامام احمد وقول ابن تيميه وقول ابن القيم وقول ابن باز وقول عثيمين وقول علي فوزان وقول محمد امين الشنقيطي صاحب اضواء البيان يعني من ايضاح القران بالقران وكذلك قول ابن حجر واجب ነው የሚለውን ብለዋል ደግሞ የሴት ውበቷ ምን ላይ ነው ፊቷን ከገለጸች ደግሞ ትልቁ ሙሲባ ጅልባብ ለብሰው ፊታቸው የሚገልጹት ላ ኢላሃ ኢላላህ ሁላችሁ ትላለች ፊት ላይ መታገድም ድቅም ያባተ ያስቢባታል نعم ጅልባብ አረገችዋ ዝም ብሎ ጥብቅ ልብስ ለብሳ ከምትመጣት ይሻላለች ነገር ግን አንድ ሙሲባ አለበት በጣም ያስቢባታል ጅልባብ በጣም ያስቢባቸዋል ያ اخي الله اكبر ዛሬ ሙሉ መሸፈን አለባት ደግሞ የህብረተሰብ አይደለችም አንድ ሴት የአንድ ባናት ዓለም ቢዞር የአንድ ባና ሁለት ባል ያስተዳድራል ሽርካ ባይቻልም እንደዛ ከሆነ ለምንድነው ለማህበረሰቡ የሚገልጸው የሚል ጥያቄ ሊነሳ ይችላል እዛን ፊቷን መሸፈን ደግሞ የሴት የቁንጅና መለኪያ ፊቷ ነው ማንኛውም ሰው ሆነች ሴት የሚያፈቅረው ፊቷን ሳይ አይደለም ፊቷን ሲያይ ነው የሚያገባው ፊቷን ሊያይም የፈቀደው እስላም ከዚያ አኳያ ነው እዛን ንቃብ ዋጅብ والله اعلم አላህ የፍርድ ቀን ነው ወይስ ጀነት ውስጥ ነው የሚታየው የፍርድ ቀን ነው መልቂያማ ይታያል በጀነትም ይታያል ማለት ነው يعني لازم لو نبينا عليه السلام حلنا ربنا يوم القيامة الله إنا لن وبصحابه وسليقواቸው አሁን ለመሆኑ ፀሐይ ማለት ነው يعني من ግርዶሽ ወይም ዳመና በሌለ ቀን ኢስላም በማት ተሸካላችሁ አንሸክም ጨረቃው እንደዛ ግርዶሽ በሌለ ቀን ለማት ተሸካላችሁ አትሸኩም በሉ يوم القيامة إذا كان يوم القيامة نادى مناد لتتبع كل أمة ما كانت تعبد في الدنيا فيتبع من كان يعبد الشمس ويتبع من كان يعبد القمر ويتبع من كان يعبد الطواغيت وتبقى هذه الأمة وفيها منافقوها حتى يأتيهم ربهم إلال نبي عليه الصلاة والسلام إكاما كان سيدرس قال ذن تريد تلالفال ما نيا أمة الدنيا لا يجزا نبر يكتل عين يجزا عين يكتلال والجهنم يهدال شركان يجزا شركان تكتل والجهنم يهدال طاغوت يجزا طاغوت تكتل والجهنم يهدال أمة محمد منافقوች ከሳጋ ሆነው ይቀራሉ حتى يأتيهم ربهم ይላል يوم القيامة ከመጣ በኋላ የሚያዩት ካፊርም ሙናፊቅም ሙእሚንም ነው ወይስ እንዴት ነው ሙእሚንና ሙናፊቅ ያየዋል يوم القيامة واما الكافر يوم كلا انه عن ربي يومئذ لمحجوبون واما بجنة يا مؤمنوች ብቻ ነው ሌላ አየው كما في الصحيح من حديث ابي موسى الاشعري رضي الله تعالى عنه انه قال رسول الله صلى الله عليه وسلم جنتان من ذهب آنيتهما وما فيهما وجنتان من فضة آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبرياء على وجهه في جنة عدن وأعظم نعيم يحصل بأهل الجنة رؤية وجه الله الكريم نو የወርቅ ጀነቶች አሉ እቃቸውም ወለሉም ሁሉ ነገሩ እንዲሁም የብር አሉ እቃቸውም ወለሉም يعني ሁሉ ጣራው ሁሉ ነገሩ በሰዎችና በአላህ መካከል ለማት የሚጋርዳቸው ነገር የለም የልዕልናው ጋቢ በፊቱ ያን ገልጾላቸው ያያሉ የጀነት ሰዎች ከሚያገኙት ደስታ ሁሉ ትልቁ የአላህን ፊት ማየት ነው إن في الجنة لسوقا በየሳምንቱ ጁማዓ ቀን يوم المزيد ይባል መዚድ ማ አላህን ማየት ነው يعني مؤمنوች የዳዩታል ይላል እንግዲህ ሐዲሱ በጣም በልሚነር متواتر ነው አላህ በጀነት ተዓለም ሚለው يعني متواتر ነው مما تواتر حديث من كذب ومن بنى بيتا لله واحتسب رؤية وشفاعة وهود ثم مس الخفين وذي بعض ابن حجر دالت سنارة الله أعلم
ሌላው ስለ ግርዛት ተነሱ በዛም ብዙ ጥያቄዎች አሉ ተቀለል ለማድረግ እንሞክራለን አንዳንድ ሰዎች እስልምና የሴት ልጅ ግርዛትን ይፈቅዳል ብለው በዚህ ስም አጸያፊ የሆነውን በገጠር አካባቢ የሚካሄደውን ግርዛት ያካትታሉ ምን አይነት ግርዛት ነው እስልምና የሚፈቅደው የሚለውን ብታብራሩልን ይላል ከዚህ ጋር ተያይዞ ሴቶች መገረዝ ዋጅብ ነው ሱና ይባላል ዋጅብም ከተባለ ለአቅመ ሔዋን ከደረሰች በኋላ ነው መገረዝ ያለበት ወይስ ይላል ምን ተደርጎ አንድ ላይ ይሰጠበት በዚህ ያው ዑለማዎች የእስላም ሊቃውንቶች ምሁራኖች ያላቸው አቋም ወደ አራት ይካፈላል አጠር ባለ መልክ አንደኛ ዋጅብ ነው በወንድም በሴት የሚል ነው ሆ መሰቡ ሻፊዒያ ነው ሁለተኛው ደግሞ በሴቶች ዋጅብ በወንዶች ዋጅብ ነው በሴቶች ዋጅብ አይደለም የሚል ያው እንግዲህ ዑለማው ሐናቢላ ፉቃው ሐናቢላ አቋም ነው ዑለማው ሱዲያን በብዛት ያሉበት ይሄው ነው ሶስተኛው በወንድም በሴትም ሱና ነው ይላሉ ማሊኪያዎችና ነፊያዎች ይሄ ሱና ነው ማለት በእነሱ መዛም ቃኢዳቸው ያኒ ያው ዋጅብ እንደማለት ነው አራተኛው ሆ ራእይ ሸይኽ الاسلام ተይሚያ في كتابه احكام النساء በሚለው ላይ ያኒ ሀገሩ ሙክ ከሆነ በትንሹ መገረዝ በትንሹ ለምን ቢባል ካልተገረዙ ሀገሩ ሙክ ከሆነ በጣም ሻዋ ይበዛባቸዋል ለሐራም በቂጋ በዛ ያጋይጋብዛቸዋል ማይቻል ነገር ነውና ለዚህ ብሎ يكسر الشبق في نساء التتر والافرنج لا ابن تيميه رحمه الله በተታር ሴቶችና በፈረንጅ በአውሮፓ ሴቶች يعني ይሄ ነገር ዚና ይበዛል የሚያስገድዳቸው ሁኔታ ሲላል ይላል ወአማ ከሲሩ እስከ መጨረሻ መገረዙ አው ከባድ ወንጀል ሴቶች ይጎዳቸዋል ሻዋም ይቀንስባቸዋል ወሊድም ጊዜ ችግር ይፈጥርባቸዋል ደምም በጣም ይፈሳቸዋል ከባድ አሉታዊ ተጽዕኖ አለ ወአማ በተወሰነው በተለያየ በዘመናችን አው ተቋነሰበት ጊዜ ስለሆነ በትንሹ ከሆነ ወንጀል ላይ ይሆን ይችላል እንደ እስላም والله اعلم ይላልያቂ ሴት ልጅ በኃይል ወቅት ያለች የለበሰችውን ልብስ ከታጠበች በኋላ በተለብሰው ካተነጀሰ በተለብሰው ችግር የለውም እንግዲህ ኃይድ ካነካው በኃይድ ጊዜ የለበሰችውን ልብስ ከታጠበች በኋላ ቢለብሰው ነጃሰስ ካነካው ምንም ችግር የለውም ሊሰግድበት ትችላለች አላሁ አለም ሌላው ኃይደተኛ ሴት በተች ሞባይል ከፍታ ቁርአን መቅራት ትችላለች ኃይደተኛ ወይስ ሴት ያ ቁርአን መቅራት ትችላለች አብዛኛው ዑለማዎች አቋም ቁርአን ለድምጽ አውጥታ መቅራት እንዲሁም ደግሞ ማንካት መሸከም አችልም የሚለውን አቋም ወስደዋል ሐደሷ ከበዳላን ሐደሳ ገሊዙን ከበዳለ ሐደስ ነውና ኃይድ ማለት ከጀናባም ይበልጣልና ማንካት የሚል አብዛኛው ዑለማዎች በአርባዕተል መዛሂብ በዚህ ያላቸው ተይማን በብዙ ኪታቦች ይናገራል አንዳንድ ኪታቦች ላይ ይሄን ባይደግፍም ማለት ነው ቢላልባት እንግዲህ ሳትነካ ድምጽ ሳታወጣ ቁርአን ቢታዳምጥ ወይም ደግሞ እንዲህ ቢታይ ድምጽ ሳታወጣ ይሄ አይከለከልም ኢንሻአላህ ነገር ግን ቁርአን ይታስቀራ ኡስታዛ ከሆነች ሌላ ሰው ከሌላ አዲስ ቁርአን ጀማሪት ከሆነች ወይም ደግሞ ሐፊዘተል ቁርአን ከሆነች ይረሳኛል ብላ ምትል ከሆነ እንደው ይፈቀድላታል ይላሉ وهو رأي ابن باز وعثيمين ورحمهم الله تعالى والله اعلم ደም መስጠት በሸሪዓችን ውስጥ እንዴት ይታያል አይቻልም ይቻላል ማይቻል ከሆነ ቤተሰብ ቢሆንስ ማድረግ አለበት ማለት ያው ማይጎዳ ከሆነ ችግር የለም والله في عون العبد ما كان العبد في عون اخيه ነው ና ወንድሙን ማዳን አንድ ሰው በንብረቱም በገንዘቡ አንድ ሰው ሊሞት ከቀረበ የሙስሊም ገንዘብ ያለው ወይም ንብረት ርዝቅ ያለው ሆኖ ያንዱ ሙስሊም ተሪቦ ሲሞት መስጠት ግድ ይለዋል ይላል ያኛው ደሞዝ ከሌለው ማለት ገንዘብ ከሌለው ማለት ነው ልክ እንደዛው አይነት ማለት ነው ይሄም ደም መለገስ የሰውየው ለጋሹ ማይጎዳ ከሆነ ነፍስ ማዳን ነው ومن احيا فكانما احيا الناس جميعا ነው والله في عون العبد ما كان العبد في عون اخيه ነው ደም መለገስ ወንጀል አይሆንም ይቻላል እንደ ሸሪዓ ነገር ግን ደም ለጋሹ መሸጥ አይችልም ይላሉ ደምህን መሸጥ አይችልም ይላሉ መለገስ ይችላል ይላሉ والله اعلم ሌላው ከዚህ በፊት ሪባን የሚበላ የነበረ ሰው ማለትም አበዳሪ ድርጅቶች ብድር ወስዶ ስራ ሲሰራ የነበረ ሰው ሪባን ወለድን መብላት ለማቆም ቢፈልግ ምን ማድረግ አለበት ያ እንግዲህ ያ الذين امنوا اتقوا الله وذروا ما بقي من الربا ان كنتم يعني مؤمنين እንግዲህ ባላ ማነሰዎች ወለድን ተው ከወለደ ቀራውን አላህ የምትፈሩ ወይም የምታምኑ እንደሆነ ይላል فإن تفعلوا فأذنوا بحرب من الله ورسوله إن كان درجاتكم الله ورسوله እንደምትፋለም እወቁ
ወኢን ቱብቱም ነው ተውበት ካደረጋችሁ ፈለኩም ሩኡሱ አመገንዘባችሁ ዋናው አለላችሁ ላ ተዝሊሙና እናንተም ትርፍ በመፈለግ አትበድሉ ወላ ተዝለሙን ዋናውን ከናንተ ሊቀነስባችሁ አይገባም ከዚህ በፊት አፈላ አማ ሰለፋ ከዚህ ሳያውቅ ያደረገ አውፍ ይለዋል ከወዲህ ግን ማቆም አለበት የወለድን ሂደት ማለት ነው አላሁ አለም በመንገድ ጉዞ ላይ ያለ ሙህሪም የተባለው ላይ ማለት ነው የተላመደችው መንገድ ቢሆንና አንድ ሰዓት ተነሳ ስለፈለገው መንገድ ቢሆን ይሄን መንገድ ይችላል ሚፈራላት ከሆነ ትንሽ ቦታ መሄድ አትችልም ሴት ልጅ እንኳን ለጀማዓ ማታ ወደ መስጂድ መሄድ አይፈቀድላትም ይላሉ መፍሰዳ ሚፈራ ከሆነ يعني የተወሰነ ቀን ያክል ተጉዛ ምትመለስ ከሆነ ገበያ የተወሰነ ጉሊት የተወሰነ ቦታ ሄዳ ማለት ነው ምትመጣ ከሆነ ወንጀል ላይሆን ይችላል ሚፈራ ነገር እስከሌለ አስር ሰዓት ምትጓዘው ከሆነ በቀን ሄዳ ማትመጣው ከሆነ ሰፈር ይባላል አይቻልም ይላል ወቂለ ንስፍ يوم የቀን ግማሽ ራሱ ሰፈር ነው ተብሏል በሪድ ይላሉ ሱና ቢዳውድ ባወሩት ማለት ለማንኛውም ሴቶች መራቃቸው ብቻቸው መሄዱ ለአደጋ አጋልጣቸዋል ሊታመም ይችላሉ ሊገጩ ይችላሉ ሆስፒታል ሊወሰድ ይችላሉ ሊመች ይችላል እንግዲህ እዛ ጋር ሰው يعني لا ينور ይችላል ከማን ጋር ይታደረ بالله عليكم እስላም እኮ ለሴቶች ይሄ ተጽዕኖ አይደለም ትልቅ ዳህነትና የነሱን መብት መጠበቅ ነው والله اعلم ከያቂ ሴት ልጅ እቺ መጠየቋ አይፈቀድም ስለማይሰግድ ልትፈታው የጀነት ሽታ ያገኝ ከሚባሉት ያደርጋታል حديث ያስቀመጠው أيما امرأة سألت زوجها الطلاق من غير ما بأس فحرام عليها الجنة أو فلا تجد رائحة الجنة إلى النبي عليه الصلاة والسلام قال منهم مكنات فتان بلا كالتش ነው واما ما يسلك كون كمكروا كاسمكرچو እንቢ ካላ ታሪክ السلام راجح قول كافر ነው ከካፊር ጋር መኖር አትችልም እሷ ይፍታን ብላ ቢጠይቅ ኢንሻአላህ ይሄ ወንጀል አይሆንም ማለት ነው ወይም ደግሞ የሌላ ደግሞ የባልና ሚስት ሐቅ በትክክል አቂሙ እየቻለ ማይዋጣላት ከው ማያለብሳት ማያበላት يعني አልጋ ሐቋን ማይጠብቅላት ከሆነ ጭራሽ ማለት ነው እንግዲህ መጠየቋ በአግባቡ ነው ወንጀል ሊሆን አይችልም ከዛ ውጭ ግን ወጥ ቀጠና ጨው በዛበት ጢስ ነካኝ ትንሽ ጓደኞቼ 10 ቅያሬ ቀይሬ 10 ካልቀየርኩኝ ፊታኝ አይ አደጋ ነው هذا والله اعلم ካፊር ያረደውን መብላት በሸሪዓ እንዴት ይታያል ካፊር ሁለት አይነት አህለ ኪታብ ይሁዲና ነስራኒ ከሆነ በትክክል ይሁዲ ነስራኒ ከሆነ ያረደው ይቻላል በትክክል ሲላችሁ ሙስሊም ናቸው ማለት አይደለም ካፊር ቢሆን ይሁዲና ነስራኒ ያረደውን አላህ ላይ አርጎልናል አህለ ኪታብ ብሏቸዋል ሌላው ግን መጁሲ ወሰኒ የአረቦች ነሳራ የአረቦች እንትን ያረደው ፍጹም አይቻልም ይላል ያገራችን እንግዲህ በጣም የተቀላቀለና የተወናበደ ነው ይሁዲ ነስራኒ የሚባል እርግጠኛ ስላልተኮና የኛ ሀገሩ ብንጠነቀቀው ነው የሚለው አንደኛ እንደ ሀገራችን ያው እርድ በሃይማኖት ለያ ሌላው ደግሞ ሙሩአማ አይደለም ሌላም መስራ መፍሰዳ አለ ምንድነው የለዛ ሰው ተውፊራል ማለት ገንዘብ ማካበት ይሆናል ከዚያ አኳያ አይቻልም ይለውን እኔ መዝናለሁ አመዝናለሁ الله اعلم አንዲት ሙስሊም ሴት ከክርስቲያን ካፊር ጋር መኖር ትችላለች በምን መልኩ ትዳርም ኮ አይቻልም ደግሞ ኸልዋ የባሰ ነው ደግሞ አንዲት ሴት በካፊር ዚና መስራቷና በሙስሊም ዚና መስራት እኮ የሙስሊሙ ትንሽ ይሻላል ወንጀል ቢሆንም የካፊሩ ወደኮ ነው ወጀለ ከቢሰ بعض ولا بعض ይሆናል ظلمات بعضها فوق بعض ይሆናል الله يطبقنا حرام ነው የባሰ ነው ይሄ ደግሞ የባሰ ነው ተቋም የለም ካፊር ወራ የለው አላህ ላይ ፈራ لا يعتقد حرمة الزنا وضرره اشد واعظم والله اعلم ሌላው ከወለድ የተገኘ ገንዘብ በጣም ለተቸገረ ደሃ መስጠት አላህ ዘንድ ያያያዘል ያው አላህ እንግዲህ እነ لا يقبل طيبون لا يقبل الا طيبا طيبው ነገር እንጂ አላህ አይቀበልም በሐራም ከስቦ ሰደቃ የሚያደርግ ሰው ገንዘቡን ልክ ጨርቁን በውሃ ሽንት እንደሚያጠራ ነው ይላሉ ወጭር አይቻልም አላህ ማለት አርሽ የተሸከሙ መላእክቶች ይሞታሉ ወይስ ቂላ አይሞቱም ይላል ይሞታሉ ማለቱ ይረጃል ኢንሻአላህ አላህ አለም ሌላ ደግሞ አንድ እናት ልጇን አባቷን በጣም ብዙ ቤተሰቦች ላይ ብዙ ሞቶባት ሰብር ብታደርግ ይላል እነዚህ የተጠቀሱ ሰዎችን በጀነት ልታገኝ ትችላለች ወይስ ራሷ ብቻ ናት የምታገኘው በዚህ መሰበራ
ወይም በመሰበሩ አጅር ታገኛ ጀነት ታገኛለች ተሻለ አላህ ወይም ኢማን ወይም ልጅ በዱንያ ይተካላታል በጀነት ደግሞ ቤተሰቦች በኢማን ከሞት ሁላቸው ይሰባሰባሉ كما قال المولى جل وعلا والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتنا من عملهم من شيء الله جل وعلا نزي أمنوا سووش وغنوچاچو ويم ذرية ልጆቻቸው በኢማን ተከተሏቸው የሆኑት ألحقنا بهم ذريتهم نزي ذريዎቻቸውን በእነሱ እንጨምራለን አባትዮ ደረጃው ከፍ ይላል ጀነት ላይ ልጅዮ ደረጃው ዝቅ ይላል አባት ልጆቹን ለማያስ ሲናፈቅ ጊዜ እንደላ አድርግ ሲል አላህ ደግሞ ልጆችን አንስቶ ከነሱ ጋር ወስዶ ይጨምርላቸዋል ኢላህ ሱብሃነ በሸፋዓ ከነዛ ምንም ሳይቀንስባቸው ربنا وادخلهم جنات عدن التي وعدتهم ومن سلم من آبائهم وأزواجهم وذرياتهم من الله جل وعلا እና በኢማን ሞተ ሰዎች ቤተሰቦች ይሰባሰባሉ ወዳጆችም ይሰባሰባሉ ሸርቁም ገርቡም ይሆኑ አላህ ይሰባስባቸዋል አላህ Subhanahu wa ta'ala ያንንም ታገኝ ትችላለች ኢንሻአላህ በሰብሩ ማለት ነው አላሁ አለም እኛ ሀገር ስላለው ኮለን ነፃ የተባለው የባንክ አገልግሎት ትንሽ ቢባባለን ያው እንግዲህ በትክክል እንግዲህ ወለድ እንዳለበት እስካላወቀ አይከለከልም ነገር ግን ከዚህ ማለት ነው ዳዕማ ይሪቡክ ኢላ ማ ላ ይሪቡክ ነው ከዚህ ጋር ንክክ የሌለው ንጹህ በሆነ መልኩ ብታስቀምጥ ይመረጣል አማራጭ ከጠፋ ገንዘብህ ይጥፋ ይባከን አይልም ከወለድ ነፃ ቁጠባ ባንክ ልታስቀምጥ ይችላል ይሄ እርግጠኛ አልተኮነም ይነገድበታ ወለድ ይነካካል ወለው ቢነገድበት ምናልባት እገዛ ከመሆን አኳያ ከመተጋገዝ አኳያ እንጂ አንተ ወለድን አልተስማማ አንተ ወለድ የበላው ያበላህ ነው ተብላ አትወነጀልም ግን መተጋገዝ ይሆን ይችላል ይህ ካለበት ይሄም አልተረጋገጠም ሼክ ኡሰይሚን ካልተረጋገጠ ወንጀል የለውም ሚል አቋም ነበራቸው አላሁ አለም አራርቆ ለመውለድ ለምን ተጠቀም ይችላል በመሰረቱ ትዳር ያው ልጅን ለመውለድ ነው ተናካው ተዘወጁ ወሉደል ወዱድ ፈኢን ሙካቲብ ቢኩም الامم ሚወዱና ሚወደዱ ሚወልዱ ሴቶችን አግቡ ይላል እንዲሁም አንድ ሰው ነብዩ ዘንድ መጣና አንድ ሴት ሊያገባ ተጭቻለሁ ነገር ግን አትወልድም አላቸው መሃኒና ሲላቸው ተዘወጁ ወሉደል ወዱድ አሉት ይላል ትልቁ هدف ኡመተ እስላሚያ ለማበራከት ነቢያቶች የነቢዩን ኡመቶች ማበራከት ለነቢዩም አጅር ያገኛሉ አንተም አጅር ታገኛለህ ይሄ ነው ምናልባት اذا دعا الى ذلك ضروره ملحه አንገብጋቢ ጉዳይ ካለ ለምሳሌ ሴት የተረጋገጠ የማህፀን ጥበት ካለባት ወሊድ ምንም አትችልም ሚባል ሁኔታ ከሆነ ምናልባት መከላከል ታረክ ትችላለች የልጅ ምጣኔ ተብሎ ምንም ነገር ኢኮኖሚ ተፈርቶ ከሆነ ይሄ አይቻልም ወንጀል ነው ወአማ ማራራቅ የሚባለው ተወሰነ ለማዎች ይቻላል ሼክ ኡሰይሚን አይቻልም ነበር ረሂመሁላህ يعني ምናልባት ልጆችን የሚሸከምላት ከሌለ እንዳንዱ ሁኔታ ሰራተኛ ከሌለ ልጆቹ ትንሽ የሚቸጋገሩ ከሆነ ለትንሽ ጊዜ አንድ አመት ሁለት አመት ምናልባት ይሄኛ ሁኔታ ተብዒድ ማራራቅ ይቻላል ተህዲድ መመጠን አይቻልም ይላሉ ያው ይሄን ጥሩ አይደለም ያዋላደ በሴቲያ ችግር ሊፈጥርባት ይችላል ለማንኛውም እንደ ضروره ካየነው ያንዳንዱ ሰራሱ ضروره ሊያውቅ ይችላልና እዚህ መሰረት مرجعቸው ما في السيد بن حديث جابر رضي الله عنه أنه قال كنا نعزل والقرآن ينزل قال سفيان أحد الرواة ولو كان شيء ينهى عنه لنهانا القرآن قرآن يورد عزل النادر نبر عزل مال ባለቤቱን ይገናኛትና ማን ይለጣው ሲል خارج الفرج ማንዩን ይረጫል ማለት ነው ይሄን እናደርግ ነበር ባሪያዎችን ማርከን ካመጣን በኋላ እንዳያረግዝ ፈልገን ደሞ እኛ የሀገሩም ትኩስ ነው እነሱም ሐራራ ነውና ሴት በጣም አስፈልገን ነበር ስንጠይቃቸው ይሄን ፈቀዱልና በዚህ መሰረት እንግዲህ ይሄን አደረግ ሲሏቸው ብታደርጉ ችግር የለውም አላህ ሊከልቀው ከፈለግ እንዲም ብታረጉ አላህ ይከልቀዋል ብለው ሲላሉ እንግዲህ حرام አይሆንም ለተህዲድ ካልሆነ ለተብዒድ ወይ ለማራራቅ ከሆነ ለመመጠን እስካልሆነ والله اعلم ሌላው ሁለት ጥያቄዎች ናቸው አንተ ላይ ለመለስ እንዲያመች አንድ ሴት ልጅ ለአቅመ ሔዋን ደረሰ የሚባለው መቼ ነው ይላል ያለሞ ሴት ልጅ ኢማን አይሞላም ለትዳር ደርሳ እስካላገባች ድረስ የተባለው በስንት ዓመቷ ነው ማግባት ያለባት ይሄን አጠቃላይ ነው ለብሉግ ደረሰችበት የሚባልበትን መስፈርቶችን ቢናገር ያው ብሉግ ቅድም ተነግሯል አንድ ሰቂ መዳም ይደርሳው ያው ሴት ከሆነ 9 ዓመት ደርሳ ሀይድ ካየች ወይም ደማኒ ከወጣት አለዛ ወንድም ሆነ ሴት 15 ዓመት ከደረሱ
ወይም ደግሞ ያው አፍረተ ገላቸው ላይ ያኒ ጸጉር ያበቀ ሻዕረ ለአና ማለት ያበቀሉ ከሆነ በዚህ ይገኛል ለሴትም ለወንድም ማለት ነው። ማግባት ደግሞ ከ9 ዓመት በኋላ ማግባት እንደሚችል እስላም አስቀምጧል። ያው ነብዩ መለይሂ ሰላም አይሻን እንግዲህ በ9 ዓመቷ አግብተዋታል። ይሄ ወንጀል አይደለም። ምናልባት ብዙ ጊዜ ያው በዘመናችን እድሜያቸው ለጋዩን አይቻልም የሚል ሁኔታ አለ፣ ግን ይቻላል። hatta በሳይንስ ደረጃ ራሱ ይናገራል። ምናልባት የሳይንስ አስተማሪ አይደለም ወይም እንደ ሸሪዓው ነብዩ አለይሂ ሰላም አሪም ናቸው፣ የፍትህ ሰው ናቸው። አረቦች የተለመደ የታወቀ ጉዳይ ነው። አቡበክር ሲዲቅ አስተያየት ምንም አልጠየቀም። እንዴት ነው እሳ ልጅ ናት ይቻልልዎታል ወይ አላላቸው። ምን አለ መከልከል ሳይሆን ሁክም ለመጠየቅ ዝም ካሉ እነሱ ጋር የታወቀ ጉዳይ ነው ማለት ነው። እንደዚህ ከሆነ በ9 ዓመት ከዛ ባለው ማግባት ትችላለህ። በተለይ ደግሞ እንደ ሀገራችን 15 17 ዓመት ላይ በጣም ፈተና ነው ለሴቶች ይላል። በቀልድ በዋዛ አያልፈዋትም ይላል እቺን ጊዜ እና ያው ቶሎ ትዳር መያዛቸው ወሳኝነትና አስፈላጊነት አለው። ወላሂ አለም ሐቂቃ ማውጣት ግዴታ ነው ወይስ ሱና ነው? ቢደረግ በጣም ተፈላጊ የጠበቀ ሱና ነው። ዋጅብ ነው የሚሉ ዑለማዎች ራጂው ቀው ዋጅብ አይደለም ኢንሻአላህ ሱና ነው መደረግ አለ። ለልጁ ትልቅ መጀመሪያ ፊዳ ቤዛ ነው ያኒ በነብዩ እስማኤል ፈለግ መከተል ነው ያኒ በዛ መሰረት ሱና ወንድ 2 በግ ወይም ፍየል ለሴት አንድ የታረደ በ7ኛው ቀን ሲም ይሰጠዋል። ያልተገረዘም ኮድ ይገረዛል። በዚህ መልክ ቢሆን ይመረጣል። አላሁ አለም። አንዲት ሴት በዲኗ በመንሃጇ እንዲሁ በቁንጅናው ይሁን ብቻ ከመረጣት በኋላ ቤተሰብ የተለያየ ምክንያቶችን አምጥቶ ቢከለክለው ለምሳሌ ብሄር እንዲሁም ደግሞ ቤተሰቡ ሲህር ይሰራል የቡዳ ያዘተ እና የተባለ ቢከለክለው እና አባትን ልጅ አይደለም እናትን ደግሞ ልጅ አትሆንም ይካተባ ቢለው ምን ማድረግ አለበት ይከሰታል? በመሰረቱ ትዳር በወንዱ በኩል ማለት ነው አባትና ሌላው የሚመለከት ነገር የለም። በመሰረቱ ወንድ ከሆነ የትም ሄዶ ሚቶነውን ሴት ለማግባት አቂም አላህ ፍቃድ ነፃነት ሰጥቶታል። ነገር ግን አባት እናት ካሉ አይቀሬ ስለሆነ ጉዳዩ ሄዶ ወደ እነሱ የሚመጣ ቢያወያያቸው ጥሩ ነው። እነሱም ደግሞ የሱን ትርታ ማውቃል። አንዳንድ አባት እናት በቅኛ ቢለና ይላል የልጅን ችግር ሴትያን በጣም ይወዳት ከሆነ ሌላ ቢያገባም አይመጣለትም፣ ሊጎዳ ይችላል። ኢዘን በዲን የሚመጣጠኑ ከሆኑ አባቷ ሲረኛ ምናምን ቡዳ መተተኛ አኺ ማለሽ እሷ ጥሩ ሰው ሆና ይሄን ልጅ ካገባችው እሷ ከወዲህ የሚያስዳ እሱ ነው እንጂ አባት እናቷ አያስተዳድሯትም። ሆኖም ግን አባት እናት አውቆ እነሱን አሳምኖ ቢሆን ይመረጣል። ካልሆነ ኒካህ ካሰራ ወንድ ልጅ ምን ችግር የለ ሴቶች ወገን ነው ወልየዋ ካላሰራራት ማይቻል እንጂ የወንዶን ካን ሸርጥ አይደለም። የብሔር ልጅነት የሚባለው እንደ ባህል እንደ ፍላጎታችን ነው እንጂ እስላም በመንሃጅ በአቂዳ ከተገናኙ ሸርቅ ገርብ ይሁን መጋባትን አዛል የተወሰኑ ፉቃዎች ያኒ ከፋአ ያኒ እኩያነት ሙዕተበር ቢያደርጉ ወዕተበረ ጅምሁሩ الكفاءة ولكن አይደለም ያኒ ያው በዲን الكفاءة في الدين وفي المنهج ነው። በአቂዳና በመንሃጅ አንድ ከሆኑ ችግር የለም። والله اعلم። እሺ ሌላው በእስልምና ህግ ሎውን መማር ይችላል። ህግ ትምህርት በእስላም የሚወገዝበት አጋጣሚ የለም። ወንጀል መስራት ነው የሚከለከለው በሸሪዓው ባጭር። الله اعلم። እሺ አንድ ሰው ስለ እገሌ ያለህ አቋም ምንድነው? እሱ የሱና ነው ወይስ የሱና ሰው ነው ወይስ ምናምን ብንባል መልሳችን ምን መሆን አለበት? አንድ ሰው ሲጠይቅ ስለ እገሌ ምን ታውቃለህ የሚለው ዝም ብሎ ለመመርመርና ለማተቸት ወይም ያኒ ለማወቅ ለፍተሻከው ተገቢ አይደለም። ሐቂቃ ዲን ፈልጎ ይሄን ሰው የሚታወቀው ሁኔታ ውይይት በዲን ሊቀራበት ዳዕዋውን ሊታዳምጥ ወይም ሽርካ ከሱ ጋር ሊሰራ ወይም በትዳር ዓለም ያኒ ሁኔታው ለማጣራት ከሆነ መጠየቅ ጥሩ ነው። የጠየቁት በአግባቡ መናገር አለበት። ምታውቁ ከሆነ ነገለ እንተናግሯሉ ማታከውን አላሁ አለም ቢላ መዝጋት አለብኝ። ይሄ በሽርካ ለሼርነት ቢያወያዩ ለትዳር ቢያወያዩ ለዕልም ቢያወያዩ በመነጅ ያለበት ችግር ቢያወያዩ ምታውቀው መናገር አለብኝ። ማታውቀውን አላሁ አለም ቢላ ማለት አለብኝ ነው። አንድ ሰው በዲን ዙሪያ ሲጠይቅ ግን ሐቁን ፈልጎ ነው መጠየቅ አለበት። ሰው ለመመርመር የሆነ ለመተቸት የሆነ ፉጋራ መሆን የለበትም። እስላም በአግባቡ ጠይቁ ነው ተረዱ ያለው ፈሳለ ذكر كنتم لا تعلمون حسن السعانس في العلم ጥሩ ጥያቄ ወይም በአግባቡ መጠየቅ የዕልም ግማሽ ነው ይላል። الله اعلم። ሌላው አንድ ሰው ምስቱን በአንድ ቃል በሶስት ከፈታ
እንደገና ከአንድ ዓመት በኋላ ለመመለስ ቢፈልግ መመለስ ይችላል? ዑለማዎች ብዙ አቋል አላቸው በዚህ ዙሪያ በጣም የተፈሳፈሱበት ርዕስ ነው። በአንድ ቃል አንቲ ጣሪቁን 30 ካላት ፊቱ ይገኛል አይገኝም? መዛሂበ 30 الشافعية والحنفية والمالكية والحنبلية ይገኛል የሚለውን ወስደዋል። ሌሎቹ ደግሞ አይገኝም ነብዩ አለይሂ ሰላም من عمل عملا ليس عليه امرنا فهو رد ብለዋልና وهو رأي شيخ الإسلام تيمية وغيره من العلماء والصحابة والفقهاء والتابعين إن شاء الله رجال أقوال والله أعلم باند ጊዜ በሶት ፈትቼ ይሻለው ካላ إن شاء الله عند الجنال إيه ترجوان رجوا شيخ الإسلام تيمية وشيخنا وتيمين وكثير من الفقهاء والمحدثين والسلفيين إيه رجوان له እንግዲህ ከዛ አመት ያለፋት ኮት ኢዳብ ቂቷል እንደ አዲስ ኒካ አስራው መጨመር ይችላሉ። والله اعلم። السلام عليكم ورحمة الله وبركاته። አላህ በመልካም እንዳውትና አጭር ነሲሃ ላገቡ ሴቶች ስጡልኝ ይላል። ባሎቻቸው ሁለተኛ ሚስት እንዲያገቡ አልጀምርም። መልሻል ጎዶክ ነው እቺ ልታሲቅ አሰበች ጠያቂና ለማንኛውም ባረከላሁ ፊክ። እሺ በደንብ ላገቡ ሴቶች ምክር ስጡልኝ ይላል። ሁለተኛ ሚስት እንዲያገቡ ወንዶች ካልሆነ ብዙ እህቶች እየከፈሩና ሙብተዲ الله اكبر الله بارك الله فيك يا اختنا الكريمه الله يجعل اولادك علماء سلفيين سنيين يا سلام እንዲህ አይነት ሴት አለ ማለት ነው። አልহামዱሊላህ አልহামዱሊላህ በሉ ባካችሁ ኸይር መጣ ነው መንገድ ተከፈተላችሁ። ማን ሰነ بالاسلام سنه حسنه فله اجرها واجر من عمل بها ما شاء الله والله ታችን ከባድ የና አይሻ የና ሰውዳ የና ሐፍሳ يعني سبحان አቋምን የተናገረች ያለችው ጀዛአላሁ ኸይር ትክክል ነው። ይሄ ያለ ተጨባጭ ነው። ሴቶች አንዳንድ ሴቶቻችን በተፈጥሮ ጣውንትን አይወዱም። የተፈጥሮ ጉዳይ ነው። ኢነላ ከተበል ገይረተ አለ النساء አዎን ይሄ ነገር ብዙ ጊዜ የሚነገር ነው መነገርም አለበት ነው። አዎን ያገባችሁም ባሎች ወንዶች ያላገባችሁም አግቡ። አንድ ብቻ ሰው 2 3 4 የሙስሊምን ልጅ ማለት ነው ሙስሊም እንጂ ሌላ ሊያገባት አይቻልም። ይህ ከሆነ ካገባች ጥሩ ነው። ካላገባች ሴትና ሰውናትና ትሸነፋለች። ሰባኪ ይሄው ሲህሩ ይሄው ሱብሃን መስተፋቅር ሰሪው የተለያየ ዲግምት አይነት ያስሞት አይነት ሚሰራ መጥቷልና ብዙ እህቶቻችን ያከፈሩ እንዳውም አንድ የሆነ ቦታ ሲሙን አልተክስላቸውም የውጃጆች ልጆች ኒቃቢስት የሆኑ ማለት ነው ወንዶች እናገባችሁም ሲሏቸው ጊዜ ተናደው ኒቃባቸው ጅልባባቸው ገፋ አዘን አላህ ሚን ዛሊክ ጤንጤ አክፍሩ አግብተዋቸዋል። እዚህ በቅርብ በሀገራችን ከተማ ማለት ነው። የሙስሊም ሸባቦች አደራ የአላህ አደራ እህቶቻ ተንከራተቱ ነው። ውጭም የሄዱት ቸግሯቸው ነው። አረብ ተጫወተባቸው ነው። ጉልበታቸው ውበታቸው ክብራቸው ህጋቸውን ድረስ ተደፈረ ነው ማለት ነው። እና እንደዚህ ከፍረው የሄዱ ነው። ኢዘን እንግዲህ በአኺሩ ዘመን ወንዶች ይበዛሉ ሴቶች ያንሳሉ ብለዋል ነብዩ። ማለት ወንዶች ያንሳሉ ሴቶች ይበዛሉ ብለዋል። ኢዘን ሴቶች ከበዙ አንድ ለሁለት ለሶስት ካላደረግ ችግር የለ ማለት ከባድ ችግር ሊመጣ ነው። ኢዘን እህቶቻችን በዚህ ነገሩን አቃልሉ። ጥሩ ባል ሲጠኝ በይ ደሞ ላይሚን አሐዱኩም አተይበ ለአኺ ማ ይብን ነፍሲ አንድ ሰው አያምንም ለወንድሙ ለራስ የሚወደስ ካልተመኝ አንቺ ትዳር እንደምትወጂ ሌላም እህትሽም ያንቺን ባል ጋር ሆነ ሌላም እንድታገባ መመኘት ወሳኝነት አለ። በኢማንሽ ማማያና መለኪያ ነው። ጀዛኪላሁ ኸይረን እህታችን ትልቅ ነገር ያስታወስሽው አላህ ጀዛሽን በጥሩ ይክፈልሽ ይመልስልሽ። በዚህ ዙሪያ በጣም ሊነገር የሚገባ ጉዳይ ነው ወንድሞቻችን። ወላሂ በጣም ያሳዝን ነው። ምን ነው ወንድ ባለበት ሀገር እስልምና ባለበት ሀገር እህቶቻችን ደግሞ ድሮ አያውቁም ነበር፣ ዛሬ ያውቀዋሉ። ትዳር ይፈልጋሉ። ናድር ነው ትዳር ማይፈልግ እህቶቻችን። ታዲያ ሴቶች ደግሞ የኢስላም ሴቶች ሀያ ሼም አላቸው። አግባኝ አትሉም። አንተው ነው ለሱ መድረስ ያለብህ። ወንድ አርጎ የፈጠረህ ለምንድን ነው? ታዲያ ከሱስ ነፃ ወጣ ሱናን አውቃ ተውሂድን አውቃ እንዲህ ወጣት ሆነ ፍላጎት እያለ እክትላጥ ያለበት ሀገር ነው። ብዙሃኑ መገናኛ ከሴት ጋር በብዙ መልኩ መገናኘታል። በዚህ ሀገር ላይ ወላሂ እህቶቻችን እንዳውም በዚህ ዘመን ከትንሽ ጊዜ በኋላ ካለው ኮንዲሽን አኳያ ወደ ዋጅብ የሚሆንበት ደረጃ ደረሰ ነው ያለው። ካላደረግነው የምንጎነጅልበት ደረጃ ደረሰ ነው ያለው።
የድህነት ፍራ ነው ብዙ ጊዜ ዳይነት ያከላህ ነው የሚያበላው አንድ ምስት ይዘህ ሙጭጭ ብትል ዳይነት ከወሰነ አይቀርም ሁለት ሶስት ምታገባ ርዝቃቸው ነው የሚበሉት 40 ወለድ 3 ወለድ 10 ወለድ አላህ ነው የሚረዝቀው ና ነርዝቁ ወኢያሁ እኛ በቁርአን አላመነበት ተግባር ላይ ካላዋል ነው እኮ አላመነበትም ያስተኛል ኢዛን እናግባ ኢታችን ትልቅ ነገር የመከረችው ጀዛኪላሁ ኸይራን ባልሽን ሳሪ አላህ አርግልሽ ባልሽን ደግሞ ካመጣም እነሱንም ላንቺም አንቺንም ለነሱ ሳሊህ አላህ ያርግሽ هذا بالله التوفيق والله اعلم ተጠያቂ የወንድም የሴትን ባህሪ ያላቸው ሰዎች አሉ ስለነሱ ያውቁት ነገር ካለ ይገርም ኹንሳ ይሉታል በአረብኛ እንግዲህ ወንዳ ገረድ ይሉታል ሱብሃን ያላህ ህክማ ወንድን ይከልቃል ሴትን ይከልቃል ወንዳ ገረድን الله جل وعلا يعني خونسا يلوتا ሁለቱን ባህሪያት ያለው خونسል ሙሽኪልና خونسል ዋዲህ ይላል ግራ አጋቢ የሆነ خونሳና ወደ አንድ በኩል ያደላ خونሳ አለ ይላል ወደ አንድ በኩል ያደላ خونሳ ማለት ነው يعني ወንድነቱ ፍላጎቱ ወደ ሴት መፈለግ ከሆነ መሽናቱ በዘከሩ ከሆነ እንዲህ ከሆነ ወደ ወንድ አመዝናል ይላሉ يعني ፍላጎቱ ወደ ወንድ ከሆነ መሽናቱ ደግሞ በሴት ፈርጅ ከሆነ ወይም ደግሞ ሃይድ ሚይዘውና የሃይድ ምልክት የሚታይበት ከሆነ ወደ ሴት አመዝነዋል ይላል እንዲህ አይነት ወንድ ማስተገድ አይችልም ይላሉ ፉቃሃው ሻፊዒያ ማለት ለምን በከፊሉ ሴት ነውና ሴት ወንድ ማስተገድ አይችልም ይላሉ በአይነቱም ደግሞ አስሮ መስገድ አይችልም ይላል አስተጋጁ ከፊሉ ወንድ ነው ከፊሉ ሴት ነው ተከታዩ ደግሞ ከፊሉ ወንድ ነው ወንድ በሴት ተከትሏል ይላሉ ፉቃሃው ሻፊዒያ ነገር ግን ሴት ማስተገድ ይችላል يعني እሱን ደግሞ ሴትም ሊያስተግደው አይችልም ያ ኢላሂ ወንድ ካስተገደው በወንድ አስሮ ከሰገድ ይቻልለታል እና ደግሞ እርስ በርሱ ከሆነ ማለት በኹንሳ እርስ በርሱ አስሮ መስገድ አይችልም ይላል ወንድ ብቻ ካስተገደው ነው ወይም ብቻው ካሰገደ ነው ይላል ሱብሃንአላህ ይቻልለት ማለት ሴቶች አስሮ ቢሰግዱበት ይቻላል ነገር ግን ኹንሳ በኹንሳ አስሮ መስገድ አይችልም ይላል አላሁ አክበር يخلق ما يشاء وهو على كل شيء قدير والله اعلم በሀገራችን ሴትና ወንድን አቀላቅሎ የሚያስቀሩ አሉ እነሱ እንዴት ይታያል በመስጂድና ሼኪዎች በመድረሳ ማለት እስላማዊ በሆነ ተቋም ወንድና ሴትን አቀላቅለው የሚያስተምሩ እነዚህ ወይ የሆነ ፍክራ አላቸው ወይም ጃሂል ናቸው ወይም ሙተሳሂል ናቸው ወይም ኢኽዋናዊ ፍክራን ያራምዱ አካሎች ናቸው ኢኽዋኖች ወንድና ሴት በመቀላቀል ዙሪያ ማሻአላህ ናቸው የሆነ ሴቶች ይናፍቋቸዋል ከፊል ለፊል ሊያዩዋቸው ይፈልጋሉ ይሄ በጣም አደጋ ነው እንደዛ ወንድ ከወንድ 2 3 4 ሴት አግባ ቆንጆች ማርጣ እነዚህ ኢትዮጵያውያት ብርቱካኖች አሉ ያ ሰላም እነሱና ከነሱ ጋር ተጫወት ያ ሰላም ሰጥቷል ግን ምን አረጋል ተግባሩ የለም ብቻ አላህ ተግባርን የሚተገብስ አላህ ያርጋል አለዛ ይሄ ነገር ወንጀልና حرام ነው يقول رسول الله صلى الله عليه وسلم اياكم والدخول على النساء አስጠነቅቃችኋለሁ በሴቶች ላይ ከመግባት ከመቀላቀል وقال الله جل وعلا واذا سالتموهن متاعا فاسالوهن من وراء حجاب والحجاب كما يقول شيخ الإسلام تيمية كل ما يحجب المرأة من جدار وستار لال مغارجا ويم ግድግዳ የሆነ የሚጋርድ ነገር ሊኖር ይገባል ይላል نا اختلاف وقال صلى الله عليه وسلم خير صفوف النساء آخرها وشرها أولها وخير صفوف الرجال أولها وشرها آخرها إلال يسيتوش سفتا بسلا سلا لكو زنان ميامي سلاسة وإلا سلا لا يمثل له نونكا يسيتوش سفكوها لا يواندوش يعني إيش فيت يهون إلال واندنا سيد ميساقدو كون ይህ ማለት ሂጃብ ሳይመጣ ወይ መጋረጃ ሳይመጣ በፊት ሊሆን ይመቻል ይላል حتى መጋረጃም ቢኖር መጋረጃ ከኋላ በኩል ቢሆን ይመረጣል ይላሉ ከጎኑ ማድረጉ ቢቻልም ዑለማዎቹ ሁላቸው አልተስማሙበትም ይላል حتى መንገድ ላይ ሴቶችን አለይኮን ቢሃፋት الطريق ولا تحققن الرجال የመንገዱን ጫፍ ማለት የጎዳናውን ጫፉን ጥጉን ይዛችሁ ሂዱ ከወንዶች ጋር ትሻመት ትጋፉ ይላል ጣዋፍ ላይ እንደዚህ መሻማት አይቻል ምናልባት ሳዑዲያው ضرورة ነው ማአት ህዝብ ስለሆነ ስለማይቻል ነው ያኒ መረጃ የሐጅ ጊዜ ረመዳን ጊዜ ልናደርግ አይቻልም الضرورة تبيح المحظورات طواف ላይ እንዲሁም መውቂፍ አጣዘው ረፋ ላይ ሴቶች ጥግ የሆነ መጋረድ ለነሱ የሆነ በሲትር ውስጥ እንደዛ መሆነ ሴቶች ወላሂ ሙሽራ ናቸው ምን ጊዜ እና ማለት እንደዚህ ከወንድ ጋር ምንድነው ወንድ ከሆነች ራሱ ፍቅር አይኖራትም ያኪ ይሄ ጥሩ አይመጣም እስላሙ ካውቆ ነው ያስቀመጠው
ወንድና ሴት ያቀላቅለው የሚያስቀሩ ሼኮች በተለያየ ክልል ኢማ ጁሃል ወኢማ ሙተሳሂሉን ወኢማ ኢኽዋንዩን ወኢማ ሙብተዲዑን ያው ኢኽዋኒ ሙብተዲዕ ነው ወደድንም ጠላንም የዝንጀሮ ቆንጆ የለም هذا والله اعلم የመጨረሻው ያው ከዚህ ጋር ተያያዘ ነው አንድ ሰው ስህተት ያለባቸውን ሰዎች ዳዋ ማዳመጥ የሌለበት ስህተት ያለበትን ዳዋ ብቻ ነው ወይስ የእነሱ የተናገሩትን ሰይ የሆነ ዳዋን ካለ ማዳመጥ የለበት ያው እንግዲህ ሰዎች ችግር ካለባቸው አንዴ ጥሩ አንዴ መጥፎ ይናገራሉና ከነሱ መራቅ ነው ምክንያቱም ሙብተዲዕ ናቸው የሚባሉት ሁላቸው በተወሰነ እኮ ጥሩ ገጽታ አላቸው ነገር ግን ሲያስጠነቅቁ ያው ከነሱ ራቁ ብሎ ሲሉ ጊዜ መልካም ነገራቸው ይነገራል በታሪክ ጊዜ ነው የአንድ ሰው ጥሩነቱም ያለው የው ታሪክ እንዳለ ይነገራል ዋማ ችግር አለባቸው ፍክራ ቢድዓት ኢኽዋንያ ወይ መዳዲያ ወይ ሱፊያ ወይ ራሺያ ወይ ኩራፊያ ፍክራ ያለው አካል እሱ ጥሩ መጥፎ ማለና ጥሩን ከተቀበልከው መጥፎ ልትቀበል ይችላል ጥሩን ከተቀበልከው ደግሞ እሱም ይኮራል ሌላው ደግሞ ጥሩን ይቀበላል ቢለካልክ እንግዲህ አንተን አርአያ አድርጎ ሊከተል ይችላልና ካሴታቸው ሲዲያቸው መጻፍታቸው ግርሰታቸው ሙሐደራቸው አለ ቢዳዎችን መራቅ ግድ ነው እስላም ይሄ ግዳጅ ይኖብናል ይሄን ማብራራት ደግሞ ግድ ነው አይቀሬ ነው ባጭሩ والله اعلم